ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። የፌዴራሉ መንግስት በረሃብ ለተጎዱ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈረጀ። ህወሓትንም ሰብአዊ እርዳታን በመስረቅ ወንጅሎታል። ግብጽ የአሰብና ዶላር ወደቦችን ለማልማት ስምምነት መፈጸሟ ተነገረ። ይህም ኢትዮጵያ ላይ ጫና የመፍጠር ተግባር ተደርጎ ይታሰባል ተብሏል። በሌላ መረጃችን የመጀመሪያ የኦሮሚያ ክልል ርዕሰ መስተዳድር የነበሩት አቶ ሀሰን አሊ ከ27 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። በዚህ ላይ አጠር ያለ መረጃም አካተናል። ቆይታችሁን ከአፍሪካ ታይምስ ጋር አድርጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር የፌዴራሉ መንግስት በረሃብ ለተጎዱ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈረጀ። ህወሓትንም ሰብአዊ እርዳታ በመስረቅ ወንጅሎታል። የፌዴራሉ መንግስት በማህበራዊ ሚዲያ አማራጮችን በቡድኑ ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ትህነግ እያሉ የጠሩትን ህወሓትን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩ ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ ወንጅሎታል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ የህጸጽ መጠለያ ጣቢያ ማስረጃ መሆኑን ለኢዜአ ነግሮታል። ህወሓት ይህን ያደርግበታል ያሉትን ምክንያት አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያ ለሚገኙ ወገኖች የሚቀርብንን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመላክተዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው ተክለማርያም በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፏል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ ማሰራጨቱን አስታውቋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም ጠቅሶ ኮንነዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ድርጊታቸውን ሊታቀቡ እንደሚገባም ኮሚሽነሩ አሳስበዋል። ወደ ሌላኛው ዜናችን ስንሻገር ግብጽ የአሰብ እና ዶላር ወደቦችን ለማልማት ስምምነት መፈጸሟ ተነገረ። ይህም ኢትዮጵያ ላይ ጫና የመፍጠር ተግባር ተደርጎ ይታሰባል ተብሏል። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ልማት ስራዎችን ለመስራት መስማማቷን የካይሮ ምንጮች ጠቅሶ አቡዳቢ የሚገኘው ዘናሽናል ጋዜጣ ዘግቧል። ይህም በማካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛው ተጠቁሟል። ግብጽ በምስር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘው የአሰብ ወደብን እንዲሁም በጅቡቲ የሚገኘው የዶላር ኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህም የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መረገጫዎች እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛ ምስራቅን፣ ኤዥያንና ምስራቅ አፍሪካን የሚያገናኘው የቀይ ባህር ደቡባዊ መግቢያ ወሳኝ የባህር በር መስመር በሆነው በባብኤል መንደር አቅራቢያ ይገኛሉ ተብሏል። ሁለቱንም ሀገራት ኤርትራና ጅቡቲን የምታዋስነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶላር ወደብ ላይ ጥገኛ ናት ተብሏል። በመሆኑም በዋናው የባህር መውጫዋ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ ይህን ንግግር ያደረጉት ህዳር 4 ቀን 2018 ዓመተ ምህረት ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጀት የውጭ ፖሊሲ መድረክ ላይ ነበር። በዚህ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና
ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡት ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጸዋል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ የታጀበ ነበር። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። ይህም የሆነው ታሪካዊና ሕጋዊ ስህተቶቹን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑንም አጽንኦት ሰጥቶበታል። ወደ መጨረሻ መረጃችን ስንሻገር የመጀመሪያው የኦሮሚያ ክልል ርዕሰ መስተዳድር ሐሰን አሊ ከ7 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። አቶ ሐሰን አዲስ አበባ ቦሌ ዓለም አቀፍ ማረፊያ ሲደርሱ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ ከፍተኛ የመንግስት ባለስልጣናት አቀባበል አድርጎላቸዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በማህበራዊ ትስስር ገጻቸው በሰፈሩት መልእክት አቶ ሐሰን አሊ ወደ 3 አስርት ዓመታት ከሚደርስ ጊዜ በኋላ ለቤተሰቦቻቸው ሲመለሱ የተቀበልኳቸው ከታላቅ ክብር ጋር ነው ብለዋል። የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አቶ ሐሰን አሊ የክልሉ መንግስት ዛሬ ለደረሰበት ደረጃ በግንባር ቀደምትነት ከሚጠቀሱት ግለሰቦች መካከል አንዱ እንደሆኑም ጠቅሷል። አቶ ሐሰን አሊ ከ1984 ዓ.ም ጀምሮ እስከ 1987 ዓመተ ምህረት ድረስ የመጀመሪያው የኦሮሚያ ክልላዊ ርዕሰ መስተዳድር ሆኖም አገልግሏል ተብሏል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱን መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበት። ጤና ይስጥልን ብለናል።